ሰላም ቤተሰቦች እንግዲህ እስከዛሬ ሁሉንም ቴንሶች አይተናል። እንግዲህ ከቴንስ ቀጥሎ ማወቅ ያለባችሁ ነገር ቢኖር ኮንዲሽናልስ የሚባሉት የስቴትመንት አይነቶች ናቸው ማለት ነው። እና እነዚህ ኮንዲሽናሎች የሚገርማችሁ በጣም ከንግግሮቻችን ውስጥ በጣም በአብዛኛው የምንጠቀማቸው ቶፒኮች ናቸው ማለት ነው። እና በደንብ ትኩረት አድርጋችሁ መከታተል አለባችሁ። ደስ የሚለው ፓርት ደግሞ ለመረዳት በጣም ቀላል ናቸው። ስለዚህ ቴንስን እነዚህን ከመማራችን በፊት ቴንስ ማወቅ ነበረብን። ያው የተከታተላችሁ ልጆች ታውቃላችሁ፣ ብዙ ቪውም እንዳለው ስለማቅ ያው ብዙዎቻችሁ ከዛ እንደመጣችሁ ተስፋ አድርጋለሁ። ያላያችሁ ከሆነ ደግሞ ተመልሳችሁ ማየት ትችላላችሁ ለቴንስ የሰራኋቸውን ቪዲዮዎች። እንግዲህ ቴንስ ካያችሁ በኋላ ስለ ኮንዲሽናሎች በደንብ እንመለከታለን። እንደ ቀልድ በቀላሉ የምናልፋቸው ቶፒኮች አይደሉም ማለት ነው። ስለዚህ ኮንዲሽናል ምንድነው ካላችሁ በቀላሉ ለማስረዳት ዲቴሉ እንዳለ ሆኖ የሆነ ነገር ከሆነ የሆነ ነገር ይፈጠራል የምንልበት ሁኔታ ነው ማለት ነው። እንደ ሁኔታው እንደ ኮንዲሽኑ እንላለን ብዙ ጊዜ። ስለዚህ እንደ ኮንዲሽኑ የምንለው ምንድነው የሆነ ነገር ከሆነ እንደዚህ ያደርጋለሁ፣ እንደዚህ የሆነ ነገር ካልሆነ ደግሞ እንደዚህ አላደርግም የሚል አይነት ሐሳብ ያለው ነው ማለት ነው። ስለዚህ በስንት አይነት መንገድ እንገልጻቸዋለን የሚለውን ኢንዲቴል እንመለከታለን። እናንተ ግን እስከ መጨረሻው ትኩረታችሁን እንድትሰጡኝ ይፈልጋለሁ ማለት ነው። እና ሁሌም እንደምለው መጻፍ እንዳይረሳ፣ የምትጽፉት ድጋሜ ስለምታነቡት ሳይሆን ለጊዜውም እንኳን ቢሆን ትኩረታችሁን ለመሰብሰብ ስለሚያግዛችሁ ነው ማለት ነው። ኦኬ እንግዲህ እዚህ ጋር እንደምትመለከቱት ኮንዲሽናልስ ይለናል። ኮንዲሽናልስ የዛሬ ርዕሳችን ነው። ኮንዲሽናልስ ማለት ነው ኮንዲሽናልስ አር ኢፍ ሰንተንስስ ይውላችሁ። እዚህ ጋር እችን በቀይ የጻፍኳት በምክንያት ነው። ኮንዲሽናልስ የምንላቸው በኢፍ ያለችበት ሰንተንስ ባለችበት ሴንቴንስ ነው የሚጻፈው ማለት ነው። ኢፍ ሰንተንስስ አለ። ምን አይነት ናቸው እነዚህ ኢፍ ሰንተንሶች? ዛት ዲስክራይብ ምን ማለት ነው? መግለጽ ማለት ነው አይደለ? ዛት ዲስክራይብ አ ኮንዲሽን ሁኔታዎችን የሚገልጹልን የሚያብራሩልን የኢፍ ሰንተንሶች ያስፈልጉናል። ኮንዲሽናል ስንናገር ሁሌም ቢሆን ኢፍ ሰንተንስ በጣም ግዴታ የሆነ እንትናችን ነው። ኢፍ ሰንተንስ ወይ ደግሞ ኢፍ ክሎዝ የምንለው ማለት ነው። ኤንድ ኢትስ ሪዛልት አለ። ኢትስ ሪዛልት ስለዚህ ኮንዲሽኑ ኢፍ ሰንተንሱ ማለት ነው እንደዚህ ከሆነ የምንልበት ማለት ነው። እና ውጤቱን የያዘልን የሰንተንስ አይነት ምን እንለዋለን? ኮንዲሽናል ሰንተንስ እንለዋለን ማለት ነው። ኦኬ they talk የሚያወሩት ደግሞ ስለምን መሰላችሁ? እነዚህ ኮንዲሽኖች they talk about ስለምንድን ነው? possibilities። በኮንዲሽኖች ተፈጥረን ተጠቅመን ስለ ፖሲቢሊቲ ነው የምናወራው። ፖሲቢሊቲ የምንለው እንግዲህ ካወቃችሁ የሆነ ነገር ይሆናል ብለን መናገር ማለት ነው። ቻንሱ የመፈጠር አቅሙን መናገር ወደፊት ማለት ነው። የሆነ ነገር እናያለን አሁን ላይ ማለት ነው። ከዛ ለወደፊት የሆነ ነገር ይፈጠራል ብለን እንናገራለን ማለት ነው። ይሄ ፖሲቢሊቲ ለወደፊት ይሄ ካፔብል የመሆን እድል አለው የማለት ነው ማለት ነው። እሺ ፖሲቢሊቲስ። ሌላኛው ኢማጂነሪ ደግሞ አእምሯችን ውስጥ እንደዚህ ቢሆን ኑሮ እንደዚህ ይሆናል ወይ ደግሞ የሆነ እንደዚህ ቢሆን እንደዚህ ያደርጋለሁ ምናምን እያለን ከአእምሮ ውስጥ የሚፈጠሩ ሀሳቦቻችንን ለመግለጽ የምንጠቀምበት ነው። እንግዲህ ቅድም እንዳልኳችሁ ኮንዲሽናሎችን ለዛ ነው በጣም ብዙ ጊዜ የምንጠቀማቸው ከራስ ጋር ለማውራት የሆነ በቃ ኢማጂን ስናደርግ የምንናገራቸው ቋንቋዎች ስለሆኑ ነው ማለት ነው። ስለዚህ ፖሲቢሊቲ ለወደፊት ይሆናል ይፈጠራል ብለን ለምናስበው ነገር ለመናገር ፖሲቢሊቲ እንለዋለን። ወይ ደግሞ በአእምሯችን ውስጥ የፈጠርነውን ዓለም ለመናገር እንደዚህ ከሆነ እንደዚህ ሆነ እንደዚህ ቢሆን እንደዚህ አደርግ ነበር ምናምን የምንል ከሆነ ኢማጂነሪ እንለዋለን። ኢማጂነሪ ሲቹዌሽን ወይ ደግሞ ሪል ፋክቶችም ሊሆኑ ይችላሉ። ሪል ፋክቶች እንደዚህ ከሆነ እንደዚህ ይሆናል የምንላቸው ሪል ፋክቶች አሉ። አድርጋችሁት የግድ ውጤት ያለው ኮዙ የታወቀ ኢፌክት ያለው ማለት ነው። ጥርጥር የለውም የታወቀ ኢፌክት ሲኖረው ማለት ነው። ስለዚህ ዲፔንዲንግ ኦን ይሄ ግን የሚሆነው ሪል ፋክት የሚሆነው ምንድነው? ዲፔንዲንግ ኦን ታይፕ ነው የሚሆነው። ታይፓችን ምን አይነት ሰንተንስ ነው የሚለው እንግዲህ የአራት አይነት አሉ ብያችኋለሁ። ስለ አራቱ በዲቴል ስንመለከት የበለጠ ይብራራላችኋል ማለት ነው። እንግዲህ እዚህ ላይ እንደምትመለከቱት ፓርትስ ኦፍ ኮንዲሽናል ሰንተንስስ የኮንዲሽናል ሴንቴንስስ ፓርቶች አሏቸው። ፓርት አላቸው ማለት ድፍን የሆነ ወጥ የሆነ አንድ ሴንቴንስ ብቻ አይደለም። ሴንቴንሱ የራሱ ክፍል አለው። እንግዲህ ፓርትስ ኦፍ ኮንዲሽናል
ሰንተንስ ይለናል። አንደኛው ኤቭሪ ኮንዲሽናል ሃዝ ቱ ፓርትስ፣ እያንዳንዱ ኮንዲሽን ማለት ነው ሃዝ ቱ ፓርትስ ሁለት ክፍሎች አሉት እያንዳንዱ ኮንዲሽን። ይሄ ምንድነው? ኢፍ ክሎዝ ኮንዲሽን ወይ ደግሞ ኢፍ ክሎዝ የምንለው ማለት ነው ኮንዲሽኑ ማለት ነው። እዚህ ላይ አለ ኢፍ ክሎዝ የምንለው ኮንዲሽኑ እንደዚህ ከሆነ የምንልበትና ያ ማለት ምክንያት የሚሆነው ማለት ነው። ያው ምክንያት የምንለው እንደዚህ ከሆነ የምንለው አይደል እንደ ምክንያት የሚሆነው ለውጤቱ። ስለዚህ ምክንያቱ ወይም ደግሞ ኮንዲሽኑ ኢፍ ክሎዝ እንለዋለን። ሜን ክሎዝ እንለዋለን ወይ ደግሞ ሪዛልት የሚፈጠረው ነገር የሆነ ነገር ከሆነ የሆነ ነገር ይፈጠራል አይደለ? ያ የሚፈጠረው ነገር ሪዛልት ነው ወይ ደግሞ ሜን ክሎዝ ይባላል፣ ዋና ክሎዝ ይባላል ማለት ነው። ወይ ደግሞ ኢፌክት ውጤቱን የሚያመጣው የሰንተንስ ፓርት ነው ማለት ነው። እንግዲህ እዚህ ላይ ለምሳሌ ምክንያቶችን እንትኖችን እንመልከት። ምሳሌ እንመልከት። ኢፍ ኢት ሬንስ ምንድነው? አሁን ይሄ ሰንተንስ ኢፍ ክሎዝ እስከዚህ ማለት ነው። ኢፍ ኢት ሬንስ ከዘነበ ማለታችን ነው አይደለ? ኢፍ ኢት ሬንስ ከዘነበ ያ ማለት ኮዝ ሆነ ማለት ኮንዲሽኑ ከተፈጠረ ይህ ኮንዲሽን ካለ ይህ ሁኔታ ካለ ማለታችን ነው። ኮዝ ማለት ነው። ኢፍ ኢት ሬንስ እንግዲህ ከዘነበ የሆነ ነገር ይፈጠራል፣ ሪዛልት ይመጣል ማለት ነው። ዊ ዊል ስቴይ ኢንሳይድ ከውስጥ እንቆያለን ማለት ነው። ኢፍ ኢት ሬንስ ዊ ዊል ስቴይ ኢንሳይድ እንላለን። ስለዚህ ሁለት ክፍሎች አሉን። የመጀመሪያው ኢፍ ክሎዝ የምንለው ነው። ሁለተኛው ደግሞ ሜን ክሎዝ የምንለው ማለት ነው። ስለዚህ እነዚህ በዋናነት እነዚህ ክፍሎች አሏቸው። አሁን እዚህ ላይ ኢፍ ኢት ሬንስ የሚለው ምንን ያሳየናል? ኮንዲሽንን ያሳየናል። ዊ ዊል ስቴይ ኢንሳይድ የሚለው ደግሞ ሪዛልት ወይ ደግሞ ውጤቱን ያመለክተናል ማለት ነው። ስለዚህ በዚህ ላይ ተመስርተን እንግዲህ ያሉትን ታይፖችን በግራፍ ወይ ደግሞ በቴብል ሁሉ እያሳየዋችሁ ሙሉን በደንብ ኢንዲቴል እንመለከታለን ማለት ነው። ኦኬ እሺ፣ አሁን ደግሞ በምን እናያለን? እንደዚሁ በቴብል እናያቸዋለን። አራቱንም በቴብሉ እንመለከታቸዋለን። እንግዲህ ዜሮ ኮንዲሽናል ዋን ወይ ደግሞ ፈርስት ኮንዲሽናል፣ ሰከንድ ኮንዲሽናል እና ሰርድ ኮንዲሽናል እንላቸዋለን ማለት ነው። እነዚህ እንግዲህ ምን አይነት ስትራክቸር አላቸው፣ ትርጉማቸውስ ምንድን ነው የሚለውን በደንብ ማጤን ያስፈልጋል። ምክንያቱም እዚህ ላይ ዩዜጃቸውን በደንብ ካልተረዳን እዚህ ጋር የጻፍኩላችሁን ሪል ወርልድ ላይ ደግሞ እናንተ መጠቀም አትችሉም ማለት ነው። መጠቀም የሚችሉት ዩዜጁ መቼ እንደሆነ ስታውቁና ስትራክቸሩ ምን ይመስላል የሚለውን ማወቅ አለባችሁ ማለት ነው። ስለዚህ እንግዲህ እዚህ ላይ እንደምትመለከቱት ዜሮ ኮንዲሽናል የሚባሉት መቼ ነው የምንጠቀማቸው? ሳይንቲፊክ ፋክትስ ወይ ደግሞ ጀነራል ትሩዝስ ሲኖራቸው ነው። በሳይንስ የተረጋገጡ እውነቶች አሊያም ደግሞ ዓለም የተስማማበት ሪል የሆነ ጀነራል የሆነ ሀሳብ በሚሆን ጊዜ ይችን ዜሮ ኮንዲሽናል የምትባለዋን መጠቀም እንችላለን ማለት ነው። ስትራክቸራችን ምን ይመስላል ካለን ኢፍ እንልና ኮንዲሽኑን እናስቀምጣለን። ከዛ ደግሞ ውጤቱን እንዳል እናስከትላለን። እዚህ ላይ ሁለቱም ቤዝ ፎርም መሆን አለበት። ኢፍ ዋተር ሪችስ እዚህ ጋር ማለት ነው ዜሮ። አሁን እዚህ ጋር ሪችስ የምትለዋና ቦይልስ የምትለዋ በቨርብ ዋን መቀመጥ አለባቸው ማለት ነው። ኢፍ ኮንዲሽኑ ሪዛልት ክሎዙ ኮንዲሽን ክሎዙም እንትን ማለት አለበት ማለት ነው። በቤዝ ፎርም መቀመጥ አለበት ማለት ነው። ቤዝ ፎርም ደግሞ ባለፈው ቨርብ ዋን፣ ቨርብ ቱ፣ ቨርብ ስሪ እና አይኤንጂ እያልን ስናይ ነበር አይደለ? ስለዚህ እነዚህ በቨርብ ዋን የሚቀመጡ ናቸው ዜሮ ኮንዲሽናሎች የምንላቸው እና እውነት ናቸው፣ እውነት የሆኑ ነገሮች ናቸው። እዚህ ላይ ጥርጣሬ የላቸው፣ ፖሲቢሊቲያቸው 100% ፖሲብል ናቸው ማለት ነው። ይሄ አጠራጣሪነታቸው እየተረጋገጠ ነው፣ ምንም አያጠራጥሩም ማለት። ለዛም ነው ዜሮ ኮንዲሽናል የተባሉት። እንደዚህ ከሆነ እንደዚህ ይሆናል ምንለው ሳይሆን ማለት እንደዚህ በምንል ጊዜ ከጥርጥር ሳይሆን ከእውነታ ከሚሆነው ነገር አንጻር እየተናገርን ነው፣ ሪል ነው ማለት ነው። ስለዚህ እነዚህ ዜሮ ኮንዲሽናል ይባላሉ። ኢፍ ዋተር ሪችስ 100 ዲግሪ ሴልሺየስ ማለት ውሃ 100 ዲግሪ ሴልሺየስ ከሆነ ምን ያደርጋል? እንደሚጠበቀው ይፈላል ማለት ነው። ስለዚህ ይሄ እንደዚህ ከሆነ እንደዚህ ይሆናል የምንለው ላይፈላ አይችልም። ውሃ ጤናማ የሆነ H2O ፎርሙላ አለው ውሃ፣ ትክክለኛ ውሃ ማለት ነው።
ሌሎች ኬሚካሎች ካሉት በ100 ዲግሪ ሴልሺየስ ላይፈላ ይችላል። ወይ ደግሞ ከዚህ አትሞስፌር ውጭ ከሆነ ደግሞ ከዛ በላይም ከዛ በታችም ሊፈላ ይችላል። መሬት ላይ እና በዚህ በትክክለኛ አትሞስፌር ላይ እያለ ግን ውሃ በ100 ዲግሪ ሴልሺየስ ይፈላል። ይህ እርግጠኛ ነው፣ መጠራጠር አይቻልም ማለት ነው። ለምን? በሳይንስ የተደገፈ እውነት ነው። ላብራቶሪ ላይ ፕሩቭ የተደረገ ነገር ነው ማለት ነው። ስለዚህ እውነታዎችን ስንናገር ኢፍ ዋተር ሪችስ የምትለዋ የሆነ ነገር ከሆነ የሆነ ነገር እንትን ይላል። ለምሳሌ እኔ እንደዚህ ከመታሁት ራሴ ያመኛል። ይሄ ጀነራሊ የሰው ልጅ ሴንስ ያደርጋል፣ ስሜት አለው አይደለ? ስለዚህ ስሜቴ እውነት እንደሆነ የታወቀ እኔም እናንተም የምናውቀው ነገር ከሆነ እንደዚህ አይነት እውነቶችን የምንጠቀምበት ነው ማለት ነው። ኦኬ ሌላኛው እነዚህ ፈርስት ኮንዲሽናልስ የምንላቸው ናቸው። ፈርስት ኮንዲሽናልስ የምንላቸው ደግሞ ፖሲቢሊቲ እነዚህ እንትን ናቸው፣ ሪል ፖሲብል ፊውቸር ናቸው። ወደፊት ሊፈጠሩ የሚችሉ ነገሮች ናቸው፣ ግን ያልተጨበጡ እርግጠኝነታቸው እነዚህ የወረደ ነው። ግን እንደዚህ ዜሮ ኮንዲሽናል የምንላቸው 100% ትክክል ናቸው። እነዚህ ፈርስት ኮንዲሽናል የምንላቸው ግን የመሆን እድሉ ከፍተኛ ነው እንጂ 100% እርግጠኛ አይደለንም ማለት ነው። ስለዚህ ኢፍ አይ ስተዲ ይለናል እዚህ ላይ ምን ካለ ነው እና መቼ ነው ያው ወደፊት እውነት መሆን የሚችሉ ሀሳቦችን ነው በዚህ መናገር የምንችለው። እና ኢፍ አይ ስተዲ ምን እያለን ነው? ካጠናው እያልኩ ነው አይደለ? ኢፍ አይ ስተዲ አይ ዊል ፓስ ዘ ቴስት፣ ፈተናውን አልፋለሁ እያልኩ ነው። ስለዚህ ያው አጥንቼም ያው አጥንተው የሚወድቁ ልጆች አሉ፣ አጥንተንም እንወድቃለን አይደለ? ስለዚህ ይሄ 100% እርግጠኛ መሆን አይቻልም። ስላጠናው ብቻ ማለፍ አልችልም። ውሃ ግን 100 እንዳፈላችሁት 100 እንዳሞቃችሁት 100 ዲግሪ ሴንቲግሬድ እንደሰጣችሁት እንትን እንደሚፈላ እርግጠኛ መሆን እንችላለን። ይሄ የኛ ማጥናት ግን ኮንዲሽን ነው። አጥንተንም ላናልፍ እንችላለን ማለት ነው። ስለዚህ ኢፍ አይ ስተዲ አይ ዊል ፓስ ዘ ቴስት የሚለው ሪል ፖሲብል ፊውቸር ነው፣ እውነተኛ ነው፣ ለወደፊት ሊፈጠር የሚችል እድል ያለው ነገር ነው ማለት ነው። እና ይህን ስንጠቀም ደግሞ መጀመሪያ ቤዝ ፎርም እንጠቀማለን። ማለትም ቪዋንን እንደ መጀመሪያው እንደ ዜሮ ማለት ነው። ነገር ግን ኔክስት ላይ ዊል ፓስ ነው የምንለው፣ ፊውቸር ነው የምንጠቀመው። ምክንያቱም ለወደፊት ነው ይህ ነገር ይሆናል ብለን የምናስበው ማለት ነው። ስለዚህ እንደዚህ ካደረግን እንደዚህ ይሆናል የሚል ሀሳብ ነው የምንገልጽበት። ይሄ ፖሲብል ፊውቸር ነው ማለት ነው። ሌላኛው ወደ ሰከንዱ ስንሄድ አሁንም ከእያንዳንዱ ስቴጅ ላይ አንድ ነገር ወደታች እየወረድን ነው የምንሄደው። አንድ ነገር ወደታች እንወርዳለን። ለምን? ከዚህ ላይ እርግጠኛ ነበር፣ እነዚህ ላይ ወደ መጠራጠር ወይም ደግሞ ወደ እንትን ሄድን ማለት ነው። ወደ የመሆን እድሉ ዝቅ አለ እያለ መጣ ማለት ነው። ነገር ግን ወደ ሶስተኛ ስንወርድ ደግሞ ሶስተኛ ወይ ደግሞ ሁለተኛ ኮንዲሽናሉ ላይ ስንሄድ ደግሞ ምን አይነት ነው? አንሪል ነው። ጭራሽ ደግሞ እዚህ ላይ በሀሳብ ነው እንጂ መሆን የሚችለው እንደዚህ ቢሆን እንደዚህ ይላለው። ጀስት በአእምሯችን አኮምፕሊሽ እያደረግን እየጨረስን የምናስብበት ኢማጂን የምናደርግበት። ያው መጀመሪያ ላይ ከኖቱ ላይ እንደጠቀስኩላችሁ ኢማጂነሪ ፖሲቢሊቲ ይገልጻሉ ብያችኋለሁ፣ ወይ ደግሞ ሪል ፋክት ብያችኋለሁ። ስለዚህ ላይ ኢማጂነሪ ነው፣ ፕሬዘንት ኦር ፊውቸር ሊሆን ይችላል፣ አሁን ላይ ወይ ደግሞ ለወደፊት እንደዚህ ባረግ እንደዚህ አደርጋለሁ ምንለው ሀሳብ እንጂ መሬት ላይ የሚጨበጥ እውነት አይደለም። ይሄ ነገር በዚህኛው ኮንዲሽናል የሚጨበጥ ነገር ማውራት አንችልም። ዝም ብለን ሀሳብ ነው፣ በቃ ምኞት ነው። ስለዚህ ይህ ምኞት የምንገልጽበት እንትን ነው። አንሪል ነው፣ እውነት አይደለም። ኢማጂነሪ ነው፣ እውነት ያልሆነ ግን በአእምሯችን ልንስለው ልንፈጥረው የምንችል ነገር ነው። ፕሬዘንት ኦር ፊውቸር፣ ይህ ምስሉ ደግሞ በባለፈው ጊዜ አይደለም። ምክንያቱም በባለፈው ጊዜ የምንገልጽበት ሌላ ስትራክቸር ስላለን እዚህ ላይ ምንድን ነው የምናደርገው? ከአሁን ወይ ደግሞ ለወደፊት ላሉ ነገሮች ነው ሀሳባችን ማድረግ የምንችለው። ላለፈ ነገር ሀሳብ አይታሰብም። ስለዚህ ለምሳሌ እዚህ ላይ ምን ይለናል? if I won the ሎተሪ ይለናል። if I won the ሎተሪ ባሸንፍ ወይ ደግሞ ቢደርሰኝ እያለ ነው። ቢደርሰኝ ኖሮ ነው ግን ኖሮ ይለንና አሁን የሚያደርገውን ይነግረናል። ቢደርሰኝ ኖሮ ደርሶኝ ቢሆን ይለንና I would travel the world ዓለምን እዞራት ነበር ይለናል። ሎተሪ ደርሶኝ ቢሆን ዓለምን እዞራት ነበር። ስለዚህ አሁን እዚህ ጋር አንሪል ነው፣ አልደረሰውም። ስለዚህ ፖሲቢሊቲም አይባልም። እንደዚህ ከሆነ እንደዚህ ይሆናል ነው እንጂ ፖሲቢሊቲ የምንለው ይሄኛው ምንድነው እያደረገ ያለው?
በሐሳብ ነው። እንደዚህ ቢሆን ኑሮ እንደዚህ ምንም ምድር ላይ የሌለ ነገር ነው እያሰበ ያለው ማለት ነው። ስለዚህ if I won the ሎተሪ አሸንፌ ቢሆን ኑሮ ወይ ደግሞ ባሸንፍ ነው በቃ it's wish ነው። ባሸንፍ I would travel the world ዓለምን ዞራት ነበር። ነገር ግን ስትራክቸራችን እዚህ ላይ if ፕላስ ሳብጀክት ፕላስ እዚህ ላይ ፓስት ፎርም ኦፍ ዘ ቨርብ እንጠቀማለን። ዊን የሚለው ፓስት ነው፣ ወን የሚለው ማለት ነው። ደ ሎተሪ እሺ፣ ባሸንፍ ኖሮ ከዛ ውድ ይህ ስትራክቸራችን ግዴታ ውድ ትራቨል ዘ ወርልድ እና ውድ ብለን ይህ ትራቨል የሚለው ቨርብ ዋን መሆን አለበት ማለት ነው። ስለዚህ ውድ ፕላስ ቨርብ ዋን ይኖረናል ኢን ዘ ሜን ክሎዝ ኤንድ ኢን አወር ኢፍ ክሎዝ we will have the past form of the verb ማለት ነው። ኦኬ እንግዲህ ይሄ ላይ በተወሰነ ደረጃ ግልጽ ይሆንላችኋል ብዬ አስባለሁ። የበለጠ አብራራላችኋለሁ፣ ምሳሌዎች አሉ። ሌላኛው ሶስተኛው ነው የምናየው ወይ ደግሞ ሰርድ ኮንዲሽናል እንለዋለን ማለት ነው። ሰርድ ኮንዲሽናል የምንላቸው ደግሞ ሪግሬት ነው። ጸጸት የሚገለጸው በምን ነው ካላችሁ በሰርድ ኮንዲሽናል ነው የሚገለጸው። አሁን ስትራክቸሩን ብቻ ማወቅ ነው የሚጠበቅባችሁ። እንግዲህ ሪግሬት አባውት ዘ ፓስት ኢምፖሲብል ናው፣ ያለፈ የተደፋ ውሃ አይታፈስም ይባላል። አንዴ አልፏል። ስለዚህ ይህ ነገር የመመለስ እድል የለውም፣ ፖሲቢሊቲ የለውም። የመመለስ ድጋሚ የማድረግ እድል የለንም። ነገር ግን ጸጸት ላይ መሆናችን መግለጽ እንችላለን። ጸጸት አይከለከልም። ስለዚህ ምን እንላለን? ኢፍ አይ ሃድ ስተዲድ አጥንቼ ቢሆን ኖሮ። አሁን ከዚህኛው ጋር ያለውን ዝምድና እንመለከት። ኢፍ አይ ስተዲ አይ ዊል ፓስ ነው የሚለው አይደለ? ግን ካጠናው አልፋለሁ ወደፊት። አሁን ላይ ልጠንክርና ነገ በቀጣይ ውጤታማ እሆናለሁ ነው ሐሳቡ። ይህኛው ግን ኢፍ አይ ሃድ ስተዲድ አጥንቼ ቢሆን ኖሮ፣ በቃው አላጠናም፣ በቃ አልፏል ኦልሬዲ። አጥንቼ ቢሆን ኖሮ አለ አይ ውድም ፓስድ አልፍ ነበር። ኦልሬዲ ወድቋል ይሄ ልጅ ማለት ነው። በቃ ጸጸት ነው ያለው። ነገር ግን አሁን እንደገና በአዲስ ጸጸት የተጸጸተ ሰው እንደገና በአዲስ ስራዎችን መስራት ይችላል አይደለ? እሱ አይነት እድል አለው። ነገር ግን ይሄኛው ድጋሚ የመሆን እድል የለውም። ይሄ ሰከንድ ኮንዲሽናችን ማለት ነው። ሰርዱ ግን ቢያንስ ዘንድሮ ተፈትኖ የወደቀ ተማሪ ድጋሚ ተፈትኖ ማለፍ ይችላል። ነገር ግን ያን ያለፈውን ፈተና ግን በኤክስኪውዝ ማለፍ አይችልም። በቃ ታለፍ ነበር እኮ አንተ ተብሎ በሐዘን ወይ ደግሞ አልፏል ያ ነገር ድጋሚ መፈተን ነው እንጂ የሚችለው በተፈተነው ነገር ድጋሚ ማለፍ አይችልም ማለት ነው። ስለዚህ ተርድ ኮንዲሽናል የምንለው ጸጸትን ለመግለጽ እንጠቀምበታለን ማለት ነው። ለበለጠ ደግሞ ስትራክቸሩና ዩዜጁን ከምሳሌዎች ጋር እያደረግን እንመለከታለን። የትም እንዳትሄዱ ማለት ነው። አርስትን በደንብ እንመለከታቸዋለን። የተወሰነ መጻፍ ይኖርባቸዋል። በደንብ አሳያቸዋለሁ ማለት ነው። እንግዲህ ዜሮ ኮንዲሽናል የሚባለው እንደነገርኳችሁ የመሆን እድሉ የተረጋገጠ ስቴትመንት ነው ማለት ነው፣ ወይ ደግሞ ሰንተንስ ነው። እንዴት ነው ፎርሙ ምን ይመስላል የሚለውን ለመለየት ፎርሙላው መጀመሪያ ኢፍ ታደርጋላችሁ፣ ግዴታችሁ ነው። ከዛ ኢፍ ፕላስ ፕሬዘንት ሲምፕል ማለት ያው ቤዝ ፎርም ኦፍ ዘ ቨርብ ነው የምትጠቀሙት ማለት ነው። ከዛ ፕሬዘንት ሲምፕል ድጋሚ ማለት ነው። ፕሬዘንት ነው የምትጠቀሙት፣ ሌላ የቴንስ ፎርም አትጠቀሙ ማለት ነው። ኦኬ ዩዜጁ ይሄ ስትራክቸራችን ነው። ኢፍ ክሎዙ ላይ ኢፍ ፕላስ ፕሬዘንት ሲምፕል ነው። ሜን ክሎዙ ላይም በተመሳሳይ ሲምፕል ፕሬዘንት ወይ ደግሞ ፕሬዘንት ሲምፕል ፎርም ነው የምንጠቀመው ማለት ነው። እና መቼ እንጠቀመዋለን የሚለውን ደግሞ ፋክቶችን እውነታ፣ ለምሳሌ ሳይንስ ቼክ ያደረጋቸው በሳይንስ የሚታወቁ እውነቶችን ለመናገር ሃቢቶችን፣ ልማዶችን ማለት ነው። ወይ ደግሞ ሳይንቲፊክ ትሩዝስ ይለናል ማለት ነው። ፋክት እና ሳይንቲፊክ ትሩዝ ያው ተመሳሳይ ነው ማለት ትችላላችሁ ማለት ነው። ያው ሳይንቲፊክ የምንለው በላቦራቶሪ ቼክ መደረግ የሚችል ሲሆን ፋክት የምንለው ደግሞ እኛ እንዲሁ ምን ለየው ነገር ሊሆን ይችላል ማለት ነው። ነገር ግን በሳይንስ ቼክ የተደረገ ነገር ፋክት መሆን ይችላል ማለት ነው። ኦኬ እና ለምሳሌ እዚህ ላይ ስትራክቸሮችን እንመልከት። ኢፍ ብለናል፣ ከዚህ ላይም ኢፍ አለን። ከዛ ዩ ሂት ይላል። ሂት የምትለዋ ፕሬዘንት ፎርም ነች። እዚህ ላይ ሲምፕል ፕሬዘንት ፎርም ናት ሂት። አይስ ይለናል። ስለዚህ በረዶን ምን ካልከው ካሞቅከው ይለናል። ኢት ሜልትስ ይ ምን ይላል? ይቀልጣል ማለት ነው። ስለዚህ
እዚህ ላይ አሁን ምን ያሳየን ነው? እዚህ ላይ ፕሬዘንት ነው። ሜልትስ የምትለዋ ፕሬዘንት ናት፣ ሂት የምትለዋ ፕሬዘንት ናት ማለት ነው። ስለዚህ ፕሬዘንት እንጠቀማለን። መቼ ለሚለው ደግሞ ሳይንቲፊክሊ ትሩዝ ያለው በሳይንስ የተደገፈ በሚሆን ጊዜ ማለት ነው። ስለዚህ እኛም ራሳችንን እናውቀዋለን። ሳይንስም ቼክ ያደረገው ነገር ነው። በረዶ ውሃ እሳትን መቋቋም ወይም ደግሞ ሙቀትን መቋቋም አይችልም ማለት ነው። ስለዚህ ይሄ የማያሻማ እውነት ስለሆነ if you heat ice it melts ብለን እንናገራለን ማለት ነው። ይሄ መሆኑ የተረጋገጠ ጥርጣሬ የሌለው እውነት ነው ማለት ነው። ሌላኛው if people don't drink water ሰዎቹ ይሄ ሳይንስ አያስፈልገው ሰዎቹ ውሃ ካልጠጣ የሰው ልጅ ውሃ ካልጠጣ ምን ያደርጋል ይላል ዳይ ይሞታል ማለት ነው። ስለዚህ ሰዎች ውሃ ካልጠጡ ይሞታሉ እያለን ነው። ይሄ ተቀባይነት ያለው ሐሳብ ነው፣ ጀነራል ትሩዝ ነው፣ ፋክት ነው ማለት ነው። ስለዚህ if people don't drink water ይሄ ላይ አሁን don't drink የሚለው ምንድነው? ሲምፕል ፕሬዘንት ፎርም ነው። ዳይ የምትለዋ ሲምፕል ፕሬዘንት ፎርም ነች ማለት ነው። ስለዚህ ስትራክቸራችንም ዩዜጃችንም የተጠበቀ ነው ማለት ነው። ኦኬ አሁን ወደ ፈርስት ኮንዲሽናል እንሄዳለን። ፈርስት ኮንዲሽናል የምንለው ደግሞ ፈርስት ኮንዲሽናል ፎርሙ ምን ይመስላል ካላችሁ ኢፍ ፕላስ ፕሬዘንት ሲምፕል እንጠቀማለን። ልክ እንደዚህ ማለት ነው። ይሄ አይቀየርም። አያችሁ ኢፍ ፕላስ ፕሬዘንት ሲምፕል አልቀየርም። ምን ቀይረው መቼ እንደሆነ እንመልከት። እዚች ጋር ዊል የምትባል እናስገባለን። ሌላው ግን ቤዝ ቨርብ የሚለው ጀስት ሲምፕል ማለት ነው። በቃ ቨርቡ ቤዝ ነው የሚሆነው ማለት ነው። ስለዚህ ከዚህ ላይ ዊል የምትባለዋ ትገባለች። መቼ እንጠቀመዋለን የሚለውን እናስተውል። ዩዜጁ ምን አይነት ሁኔታዎች ላይ ነው የምንጠቀመው ለሚለው ሪል ሲቹዌሽንስ ኢን ዘ ፊውቸር ወደፊት እንደሚፈጠሩ የምናውቃቸው ነገሮች ወደፊት ለሚፈጠሩ ነገሮች እርግጠኛ አይደለንም እንጂ ለወደፊት ለሚፈጠር ነገር ነው የምናወራው ማለት ነው። ሪል ሲቹዌሽንስ እውነተኛ ሁኔታዎች ናቸው። ኢን ዘ ፊውቸር ወደፊት ሊከሰቱ የሚችሉ እውነተኛ ሁኔታዎች ናቸው ማለት ነው። ፖሲብል ፕላንስ ኦር ዋርኒንግስ አሁን እዚህ ላይ ምን የሚላለን ሊሆን የሚችል እቅድ ወይም ደግሞ ልናደርገው የምንችል ሐሳብ ሲኖረን ወይ ደግሞ ማስጠንቀቂያ ለመስጠት እንጠቀመዋለን ማለት ነው። ማስጠንቀቂያ ለወደፊት እንደዚህ እንዳታረግ ካረክ የሆነ ነገር ይከተልሃል ለማለት የምንጠቀመው አይነት አገላለጽ ነው። ስለዚህ ፖሲብል ፕላን ወይ ደግሞ ዋርኒንግ ካለን ወደፊት ማለት ነው ይህን ፈርስት ኮንዲሽናልን እንጠቀማለን ማለት ነው። ስትራክቸሩ እንግዲህ እንዳያችሁት ነው። ኢፍ ፕሬዘንት ሲምፕል ይሆንና ዊል ፕላስ ቤዝ ቨርብ ነው የሚሆነው። ስለዚህ ኢፍ ሚለው አሳክተናል። ኢፍ ሚለው ኢፍ ሚለው እዚህ ጋር ያውና ኢት ሬንስ ይላል። ሬንስ የምትለው መዝነብ ማለት ስለሆነች ምን ፎርም ናት? ፕሬዘንት ሲምፕል ፎርም ናት ማለት ነው። ትክክል ነን ማለት ነው። ኢፍ ሬንስ ቱሞሮ ይልና እዚህ ላይ ኢፍ ክሎዛችን አለ። ከዛ ሌላኛው ክሎዛችን ሜን ክሎዛችን ደግሞ ምን ይላል? ዊ ዊል ካንስል። ስለዚህ ዊል ካንስል የምትለዋ እቺ ዊል ፕላስ ቤዝ ፎርማችን ናች ማለት ነው። ስለዚህ ደ ፒክኒክ ከዛ ዩዜጃችን የትኛውን ነው የተጠቀምን ካልነው ይሄ ፖሲብል የሆነ